ልጅነታችን አዋሽ ብዙ ትዝታዎች አሏት። ከነዚህ አንዱ አልፎ አልፎ የሚመጡት የሙዚቃ ልዩ ልዩ ትርኢት አድራጊዎች ሰርከስ ናቸው። በጣም ልጆኜ ትዝ የሚለኝ የወባ ማጥፊያ ድርጅቶች የሚያስመጧቸው ፊልሞች ነበሩ። አሁን ካለው ከኛ ቤት ጎን ከቢርካው በታች ኳስ የምንጫወትበት ሜዳ ነበር። እዚያ ላይ አቡጀዲድ ጨርቅ ይወጥርና ፊልሙ እዚያ ላይ ይታያል። ፊልሙን ብቻም ሳይሆን ከፕሮጀክተሩ ፊልሙ እየተጠቃለለ ሲሄድ እናይ ነበር። ስለ ወባ ትንኝ አመጣጥና አረባብ ያሳዩ ስለነበረ ስለ መድኃኒትም በተለይም ስለ ዲዲቲ ጥቅም በፊልም አስደግፈው ያሳያሉ። እግረ መንገዳቸውንም የዲዲቲ ፋብሪካ አሰራሩን ለማሳየት ሲሉ አሜሪካና ፋብሪካ ያለበትን ከተማ ስለሚያሳዩ አፋችንን ከፍተን ነበር የምናየው። ከድሬዳዋም ሆነ ከአዲስ አበባ የተለቁ ከተሞች እንዳሉ የተረዳ ነው ከነዚህ የወባ ማጥፊያ ፊልሞች ነበር። በደረታቸው ድንጋይ የሚያስፈልጡ በጊዜው በሳቅጦሽ የሚያደርጉ ሲራካቢ ኮሜዲ ቲያትሮች የሚያሳዩ እንዲሁም ዘፈን የሚቀርብበት ቡድኖች ነበሩ። ጠርሙስ የሚበላው በየነ ይፍጠር መጥቶ ትርኢት አሳይቶናል። ቀን ማስታወቂያ በሷፍ እየተጮኸ ይነገራል። ማታ በ2 ሰዓት አካባቢ በፖሊስ ጣቢያው አንድ ክፍል በኋላ ሲግናልም ሆኖ የሬዲዮ መልእክት የሚተላለፍበት ላይ ያሳያሉ። ክፍሉ በመዘጋጃ ቤት ትይዩ በርም ግንብም የለውም። ስለዚህ ትርኢቱን ፊት ለፊት መከታተል ይቻላል። ወደ ኋላ ሙዚቀኞች ሲመጡ እትዬ አበበች ግቢ፣ በጣም ወደ ኋላ ደግሞ መተባበር ቡና ቤት ያሳዩ ነበር። አያሌው መስፍን መተባበር ነበር ያሳየው። የመላኩ አሻግሬ ቡድን ሌላው ትርኢት አቅራቢ ነበር። ከነዚህ ትርኢት እስካሁን ትዝ የሚለኝ አንድ ቡድን የሰራው ሽወዳ ነበር። ቡድኑ 2 ሰዎች ብቻ የያዘ ነው። አንደኛው ይዘፍናል፣ አንደኛው ሃርሞኒካ ይጫወታል። ቀን መጥተው ማታ ማስታወቂያ አስነግረው ዋናው ቡድን ከአሰቦት እንደተነሳ በ80 ማታ በሳምንቱ እሁድና ሐሙስ የሚመጣ የመንገደኛ ፍርጎ ያለው የጭነት ባቡር እንደሚገባ ለፈለፉ። በ12 ሰዓት 80ዋ ስትገባ ግን የተባለው ቡድን ሽታውም አልነበረ። ይሁ እንግዲህ ባቡሩ አላመጣቸውም ነውና እንጂ ትናንት እኮ አሰቦት አብረን ሰርተን እኛን ቅደሙ ብለው እነሱ ሊከተሉ ተስማምቶ ነበር የመጣ ነው አሉ። ብዙዎች በየፍርጎ እየገባን ፈለግናቸው፣ የሉም። ቢሆንም ታዲያ እኛ ሁለታችንን ብንሆን ጥሩ ትርኢት እናቀርብላችኋለን፣ ቅሬታ ይግባችሁ ብለው አንዱ ሃርሞኒካ እየነፋ አንዱ እየዘፈነ ሲያዝናኑን አመሹ። በኋላ ጎርምሰን ስናስበው ግን መጀመሪያውኑ ቡድን የሚባል ነገርም እንዳልነበራቸው ሽሊንጋችንን እንደሸወዱን ገባን። አይ ሽሊንግ! አዋሽ ባቡር ጣቢያ የሚቆሙ ብዙ ፍርጎች ነበሩ። ኦተራይ ከመምጣቷ በፊት የነበሩ የመንገደኞች ፍርጎች ሲቆሙ ውስጥ ገብተን መጫወት ያስደስተን ነበር። የለጋሃር ልጆች ድብብቆች ስንጫወት በፍርጎቻችን መሃል ውስጥ በመሸጋገር ነበር። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው።